ቁራኒ አሮጌ ጫማ ከጠርሙስ ያለ ያ በር ይታያል። እዛ ቤት በጣም ቆንጅዬ ልጅ አለችና ብረት ምናምን በመሸጥ ሙድ ምናምን በቃ ስታይን ትሽኮረመማለች። እንዴት ወዳኛለች እንዴት እንደምታምር ስማ፣ እኔና ለአንተ በህይወታችን ብቸኛው የሚወደን ማንዱ ታውቃለህ? ይሄ ፀሐይ አንተ ካላየ አታም እንዴ ይኸው ጠራችኝ። ወይዬ አራንሶ እንዳታስደብድበ ሃይ አባ ማኪያ እንዴት ነሽ? አሉልሽ እንዴት ነህ? እቺ ነገር ታወጣለች? ኧረ በጣም ነው እንጂ የሚያዋጣኝና አዎ በጣም አሪፍ እኮ ነው እንዴ አሪፍ ጭራሽ ዲዛዞሪ ወደሽ ውሻው ውሃ በምን ይጠጣ? ምንድነው ዲዛዞሪ ምናምን ብለሽ የምትበጣጠሽው? ይኸውልሽ ብረት ቢከፋ ቢዝግ ነው። የሰው ልጅ አይምሮ ግን አይዛብጭ። እውነት ነው። የጓደኛሽ አይምሮ ዝጓል። እኔ የምልሽ እንዳንቺ አይነት ብርቱካን አበባ የመሰለው ቺኮች ግዴታ ነው እንዴ እንደዚህ አይነት ጣውላ ጋር ቆርፋዳ ቀርቀቡ ከጎን የሚያዝ ብቻሽ ሻይ ልታረጊ ስማ፣ አንተ ትናገረኛለህ፣ አንተ ሳፋዞሪ ትናገረኛለህ። ስማይ ሰሞኑን ፀሐይ ታውቀዋለህ አይደል? ያስኮ ፕላስቲክ ነው እንዳይቀልጥብህ ቶሎ ሽጠው። እሺ እንጂ ለሽጠው ይኸውልሽ ፕላስቲክ ቢሰፋ አፉ ቢሰፋ ካልሲ ሊዘፈዘፍበት ልብስ ሊዘፈዘፍበት የአንቺ አፍ የሰፋው ግን የአዳምን ዘር ለመዘርጠጥ መሆኑ ትንሽ ይደብራል። በጣም ይቅርታ አድርጊልኝ። በጣም ማከብርሽ ጓደኛሽ ጥርብ መሀይም ነች። በጣም ይቅርታ። እናንተ ይመቻችሁ። መሀይም ነሽ፣ ጥርብ ነሽ፣ መሀይም ነሽ። ተይኝ ነኝ ይመቻችሁ።